አረፍተ ነገር እንዴት ነው የሚመሰረተው ነው። ሶርፍ ግን ቃላቶች እንዴት ነው የሚብዛዙት ወይም የሚፈጠሩት። ለምሳሌ ትናንትና ከተበ የምትል ቃል ወስደን ነበረ። ከተበ የምትለዋን ቃል ወደ ተለያየ ቦታ ስንቀይራት ነበር። ለምሳሌ ከተበ ብለን ምናል የክቱቡ ብለን ነበር። ከዛስ ኦክቱብ ስንል ነበር። ከዛስ ኪታበተን እያልን ነበር። ከተበ፣ የክቱቡ፣ ኦክቱብ፣ ኪታበተን። ሌላስ ካቲብም ስንል ነበር። ከዛስ መክቱብ የሚባልም አለ። እነዚህ ነገሮች ምንድን ናቸው ነው? መክቱብ ስንል ምን እያልን ነው? ካቲብ ስንል ምን እያልን ነው? ኪታባ ሲባል ምንድን ነው? ከተበ ምንድን ነው? የክቱቡ ምንድን ነው? እነዚህን ቃላቶች እንዴት ብሎ ነው የመጡት? አንዱ ወደ አንዱ የተቀየረ እያልን የምናጠናበት የትምህርት አይነት ሶርፍ ይባላል። የሚያጅበው ነገር አረበኛ ቋንቋ ከሌሎች ቋንቋዎች የተለየ ባህሪው እንግዲህ አማርኛም ያው ቋንቋችን ነው፣ እንግሊዝኛም የተወሰነ እንግዲህ ትምህርት ቤት ምንም እያየነው ነው። አረበኛ አንድን ቃል ከተበን ብቻ ሲያበዛ አንዷን ወደ አንዱ ሲቀይር እናንተ ትናንት ስንት ነው ያደርጋችኋት? 7። አሁን ኢቴይል ሲጠና 400 ነው የሚሆነው። ይሄ ሉጋቱል ኢሽቲቃቅ ይባላል። አንዱ ተአምሩ የኢሽቲቃቅ ማለት የመባዛት ወይም የመዋለድ ቋንቋ ነው የሚባለው እና አንድ ቃል 400 ነው የሚሆነው። በእንግሊዝኛ ራይት የምትለዋን ቃል እና ብዛት ቢባል ያው ሞክሩት። ራይት አሁን መጻፍ ማለት ነው፣ ከተበ ማለት ነው ራይት ማለት። ግን ራይትን ስናበዛት ብንወል 20 ወይም 30 ማደርስ ከዛ በላይ የለውም። አረበኛው ግን ከተበ ብቻውን 400 ይደርሳል። እንዴት ብሎ ሲባል እንግዲህ ያው ይሄ ትምህርት አለ ማለት ነው። እንዴት ነው 400 የሚሆነው ሲባል ሶርፍ ስንቀራ የምናየው ነገር ይሆናል ኢንሻአላህ። ለዛሬ እንደ ሙቀዲማ ነው። ትናንትናም ሙቀዲማ ነው። ሙቀዲማ ማለት ያው መግቢያ ነው። ቋንቋ ሁሉም ቋንቋ እስኪል አለው ማለት አቅም አለ። የቋንቋ አቅም የሚባል ማለት ነው መሐራቱ ሉጋ ይባላል በአረበኛ። መሐራቱ ሉጋ ስንት አቅም ነው ያለው በአማርኛ ወይም በእንግሊዝኛ? ለምሳሌ ላንጉጅ ስኩል የሚባል እስኪል አለ። ስንት ክህሎት ነው ያለው ቋንቋ? እያንዳንዱ ቋንቋ 4 ክህሎት አለ። ምንድን ነው 4ቱ አቅም? መጻፍ፣ ማንበብ፣ መናገር፣ ማዳመጥ። ሁሉም ቋንቋ እንደዚህ አለ። አረበኛም ላይ ስንመጣ የአረበኛ ቋንቋ እስኪል መሐራቱ ሉጋ መሐራት አሉጋ እንደዚሁ 4 ናቸው። እነዚህ 4 ስኪሎች ወይም ክህሎቶች የመጀመሪያው አልስቲማዕ አሁን ያላችሁት ማለት ነው። አልስቲማዕ ማለት ይሄ ማዳመጥ ማለት ነው። እስቲማዕ ይባላል። ከእስቲማዕ በኋላ የሚመጣው አተሐዱስ ወይም ከላም ማለት ነው። ይሄ መናገር ማለት ነው። ሶስተኛው አልቂራአ ማንበብ፣ አራተኛው አልኪታባ መጻፍ። እነዚህ 4 ክህሎቶች አሉ ሁሉም ቋንቋ ላይ ማለት ነው። እንግሊዝኛም ላይ እንደዚሁ ነው። አማርኛም እንደዚሁ ነው። አረበኛም 4 አቅም አለ። እነዚህ 2 ክህሎቶች ሁለቱ እስቲማዕ እና ተሐዱስ የሚባሉት አቅሞች ተዕሊምይ ሳይሆኑ ጠቢዕይ ናቸው ይላሉ። በትምህርት የሚገኝ አቅም አይደለም። መስማት የሚባል ነገርና መናገር የሚባል ነገር ትምህርት ቤት ሂደህ የምታዳብረው አቅም ወይም የምትለምደው ነገር አይደለም። በምንድን ነው የሚገኘው ሲባል ይሄ ጠቢዕይ ነው፣ ተፈጥሯዊ ነው። በምን ይገኛል ሲባል በከስብ ነው አሉ። ምንድነው ከስብ ወይም ኢክቲሳብ ማለት? አብሮ በመኖር። አረበኛ መስማት የፈለገ ሰው ትምህርት ቤት መጥተህ 10 ዓመትም ብትማር አትሰማም። መፍትሄው መስማት ብቻ ነው። መድረሳ ባትመጣም መስማት ከፈለክ ማለት የመስማት አጋጣሚውን ካገኘ ትሰማለህ። ከዛ መስማት የለመደ ሰው ደግሞ ወደ መናገር ማምራቱ አይቀርም እና እነዚህ 2 ክህሎቶች በትምህርት ሳይሆን ጠቢዕይ ናቸው ማለት ናቹራል ናቸው፣ ተፈጥሯዊ አቅም ነው። አማርኛ የለመዳችሁት ትምህርት ቤት ሄዳችሁ ነው ወይስ ከመሄዳችሁ በፊት? አማርኛ መስማት መናገር ምናምን የለመድ ነው ትምህርት ቤት ሂደን ተመዝግበን ተምረን ነው ወይስ ከዛ በፊት ነው? ከዛ በፊት ነው። ኬጂ1 እስከምትገባ ድረስ እቤት ከ2 ዓመት ጀምሮ እስከ 2 ዓመት እንኳን ምንም ገና ነው። ግን እስከ 2 ዓመት ልጁ ምን እያደረገ ነው ከተባላችሁ እየሰማ ነው። 2 ዓመት ሙሉ ከተወለደበት ቀን ጀምሮ እየሰማ ነበር። ጫጫታውንም ድምፁንም እናቱን ስታወራ አባቱ እያዳመጠን ይኖረው ሲሰማ ይኖር ነው። 2 ዓመት ላይ ከየት አመጣው አይባልም ያወራዋል። አሁን እዛ ላይ ይሄ ግስ ነው፣ ይሄ ቨርብ ነው፣ ይሄ ናውን ነው፣ ይሄ ሰብጀክት ነው፣ ኦብጀክት ነው፣ ከፊት አድርገው ኋላ የሚባል ነገር የለም። ግን ማውራት ይችላል። 3 ዓመት 4 ዓመት 5 ዓመት በቃ እያወራ ተንተባተበ አፈታ ምናምን ይተባል ይለምዳል። መናገር ያው ከመስማት ስለሚመጣ ሁለቱም ለምዳቸዋል። እና ኬጂ የምንገባው ለምንድን ነው? ምን ለመማር ነው? ትምህርት ቤት ይሄር ነው ምን ልንማር ነው? ማንበብና መጻፍ። እና እነዚህ ሁለቱ ማንበብና መጻፍ የሚባል ነገር ተዕሊምይ ነው ይባላል። ተዕሊምይ ነው ማለት ምን ማለት ነው? በቃ በትምህርት ነው የሚገኘው። አሁን ደግሞ የዚህ ተቃራኒ ነው። አንድ ሰው
30 ዓመትም 40 ዓመትም ብትኖር ማንበብና መጻፍ አትለምድም። ምንም ማድረግ አይቻልም። ትምህርት ቤት ሄደህ ካልተማርክ በስተቀር 30 ዓመት ኑረህ አትጽፍም፣ 40 ዓመት ሆነህ አታነብም። እነዚህ ምን ይፈልጋሉ? ትምህርት ይፈልጋሉ። ይሄ በትምህርት የሚመጣ አቅም ነው። ከእነዛኞች ውስጥ 50 60 70 ዓመት ቢሆንህም ምንም ትምህርት ቤት ባትገባም ማንበብና መጻፍ አትችልም እንጂ መስማትና መናገር ማንም አይከለክልም። አልተማርኩምም አይባልም። ስላልተማርኩ ነው የማልሰማው፣ ስላልተማርኩ ነው የማልነገርም ባል ነገር የለም። እስካሁን ማንም አጋጥሞትም አያውቅም። አሁን ይሄ ለአማርኛው ብቻ አይደለም፣ አረበኛውም እንደዛ ነው። አሁን አረበኛ እዚህ ባትማሩ ምንም ችግር የለውም፣ ግን አዳምጡ። በሚዲያ በሞባይል በምን ዝም ብለህ አዳምጡ። ያሻንጉሊቱን ብዙ ስታዳምጥ እየገባህ ነው የሚመጣው። ከዛ በኋላ ብዙ በሰማህ ቁጥር መናገር ትጀምራለህ። ግን ትምህርት ቤት ሲመጣ እነዚህ ሁለት ፈኖች ይመጣሉ እና ማንበብና መጻፍ። አሁን ቁርአን ስትቀሩ እንግዲህ አሊፍ ባ ምናምን እያል እንደዚህ ነው እንግዲህ አሁን የተጀመረው። ቁርአን ስትቀራ አሁን ይችን ፊደል እንደዚህ እየተባለ ይሄ ከይቺ ማናት እየተባልክ አሊፍ፣ ይሄ ማነው ስትባል ባ፣ ይሄ ማነው ታ። አሁን ይሄ ማውራት አይደለም። ይሄ አሁን የምንለው ይሄ ማን ነው አሊፍ ነው ይሄ ባ ነው ምናምን እያልክ እያወራህ አይደለም። ማውራት ለብቻው ነው። ግን ይሄ ምንድነው? ይችን ፊደል እየተማርክ ነው፣ እየጻፍካት ነው፣ እያነበብካት ነው። ስለዚህ ሁለቱን አቅም እያዳበርን እንመጣለን እያልን ያው እንግዲህ ወደዚህ ነገር ሁሉ መጣን። አሁንም እዚህ ጋር ይሄ ሶርፍ ስንማር አረበኛ መናገር እንችላለሁ ነው ምናምን ጥያቄ አለ፣ ብዥታ ይፈጥራል። ግን ዑለማዎቹ አብራርተው ጨርሰውት ይህንን ሶርፍ ጨርሰህ ብትማርም አረበኛ ልትናገር ላትናገርም ትችላለህ። ስለጨረስክ አይደለም። ለመናገር ሶርፍን ባትቀራም ችግር የለውም። ምንድን ይፈልጋል ግን መስማት። ሌላ ተጨማሪ ምሳሌ ብሰጥ አረብ ሀገር ያሉ እህቶች ወንድሞች ምናምን ህዝብ ሁሉ አረብ ሀገር አይደል ያለው። አሁን እነሱ እዚህ እያሉ አሊፍንም አያውቋትም ቁርአንም አልቀሩም። ግን አረብ ሀገር ከሄዱ በኋላ 2 ወር 3 ወር ከቆዩ በኋላ አረቦቹ ጋር እያወሩ ነው ይኖር እየተግባቡ። እዚህም ከመጡ በኋላ በስልክም በምንም አረቦቹ ጋር ያወራሉ። አሁን ያተምረው ነው አይደለም። በምንድን ነው የተገኘው? በከስብ ነው። አብረህ ስትኖር የምትለምደው ነገር ነው ማለት ነው። 30 ዓመትም አረብ ሀገር ኑሮ የመጡ ሰዎች አሊፍን ይጽፋሉ። ይቺ ማን እንደሆነች ያውቋታል? አያውቋትም። ይቺ ፊደል ማን ብትለው እንጂ 30 ዓመት ኑሮ እኮ ነው። ግን ምንድነው ያ እዛ መኖር ማለት መስማትና መናገር ነው የምትለምደው። ማንበብና መጻፍ አይለመድም። ማንበብና መጻፍ ለመልመድ ያው ግን እንደገና መማር አለበት ማለት ነው። ስለዚህ ሁለቱን በትምህርት እናገኛቸዋለን። አሁን ትናንትና እነዚህ ውስጥ ገብተን ቂራአት የሚባል ፈን አለ ስንል ነበር። ቂራአት የሚባለው ፈን እንዴት ነው አረበኛ የሚነበበው የሚለውን የምናጠናበት ፊልድ ነው። ቁርአን ከሆነ ተጅዊድ እንጨምርበታለን። ኪታባ ማለት ያው ኸጥ ማለት ነው። ትናንትና ስለ ኪታባ ኸጥ እያወራን ነበር። ከዛ በኋላ እንግዲህ አናሲሩ ሉጋ ይመጣል። ትናንትና ዘለናት ነው። ከዚህ ነበር መጀመሪያ የነበረብን። ከዛ በኋላ አናሲሩ ሉጋ ይችን ትናንት አውርተናል። ብዙ አንቆይም። እዚህ ላይ አናሲሩ ሉጋ ማለት ይሄኛው መሐረቱ ሉጋ ነው ይባላል። መሐረቱ ሉጋ ማለት የቋንቋ አቅም ማለት ነው። የቋንቋ አቅም ስንት ነው ከተባለ 4 አይነት አቅም ነው ያለው ነው። መናገር አለ፣ መስማት አለ፣ ማንበብ አለ፣ መጻፍ አለ። አናሲሩ ሉጋ ማለት ደግሞ የቋንቋ መዋቅሩ ምንድን ነው? አሁን ይሄ እነዚህ ተዕሊሚይ ናቸው ስለተባለ እንዴት አድርገን እንማረው ሲባል ወደዚህ ይመጣል ሂደቱ። በዛ በኩል አይመለከተው። ይሄ መስማትና መናገር ይሄንን መማር ያስፈልጋል። የቋንቋ መዋቅሩ ምንድነው? ሐርፍ አለው ምናምን አይባልም። ይሄ ዝም ብለህ መስማት ነው፣ ዝም ብለህ መናገር ነው። ግን በነገራችን ላይ የኛው እንደው ጦቢዒ ነው ብላችሁም መማር ግን ያፋጥነዋል። አሁን አረብ ሀገርም ስትሄድ እዚህ ተምሮ የሄደና ሳይማር የሄደ እኩል አይደለም። እዚህ ተምረህ ከሄድክ እዛ ምንም ዝም ብለህ ስታዩ እዛ ሆቴሉ ተጽፎታል፣ እዚህ ጋር ምንም ተባለ ሁሉ ነገር ስታይ በቃ ቶሎ ነው የምትግባባው። ከሰዎቹም ጋር ቶሎ ነው የምትሰማቸው። ለምን ብዙ አለ ማለት ነው ሂደቱ። አሁን እኮ ከተበ ስንል የክቱብ ስትል እክቱብ ስትል እየተማርክ ነው። እዛም ሄደው ያው ወሬው ላይ ይመጣል። ስለዚህ ይሄ ነገር ይሄኛውን ያፋጥነዋል። ግን ግዴታ አይደለም። ይሄንን ማለት ግዴታ አይደለም፣ ግን ያግዛል። አለይሃሊ ልንማር አሁን ይሄ ተዕሊምይ ነው ከተባለ ይሄ ተዕሊምይ ከሆነው እንዴት ነው የምንማረው የሚባለው ነገር ሲጠና እዚህ ጋር ይጀምራል። እንዴት ነው ማጥናት ያለብን? አረበኛ እንዴት አድርገን እንማረው ሲባል አናሲሩ ሉጋ ይባላል። አናሲሩ ሉጋ ማለት አሁን የቋንቋ ምኑ ነው? መዋቅሩ ማለት ነው። መዋቅሩ እንዴት ነው የተዋቀረው ማለት ነው። ይህ አሁን የሚያስፈልገው ለነዚህ ነው ማለት ነው። ይሄንኛው የቋንቋ አቅም ነው፣ ስኪል የሚባለው ነው። አቅም 4 አይነት ነው ያለው። መዋቅሩ ግን 3 ነው። ትናንትና ቋንቋ የሚዋቀረው በ3 አይነት ሲስተም ነው ብለናል። ምንድን ነበር ያልነው ትናንት? ቋንቋ ሲዋቀር ከምን ይጀምራል? ወደ ምን ይሄዳል? ወደ ምን ይሄዳል? ሐርፍ ይጀምራል። ቋንቋ ሲዋቀር ከፊደል ነው የሚጀምረው ማለት። ሐርፍ ማለት ፊደል ማለት ነው። ከፊደል ነው የሚጀምረው። እንግዲህ አሁን አረበኛ ልንማር ነው ካል መጀመሪያ መማር ያለብን የአረበኛ ምኖችን ነው ማለት ነው፣ ፊደሎች። እንግዲህ ይሄ በትምህርት ስንጀምር ማለት ነው። ከዛ ስንት ፊደል አለ? እያንዳንዱ ፊደል ቅርጹ፣ ድምፁ ስንል እዚህ ውስጥ ብዙ እንቆያለን።
አላያሊን ከሐርፍ ነው የሚጀምረው። ሐርፍ የለመደ ሰው ፊደሎቹን በደንብ ካወቀ ወደዚህኛው ይመጣል። ሁለተኛው የቋንቋ መዋቅር አለ። ምንድነው እሱ? ከሊመት። ከሊመት ሹክረን። ከሊመት ማለት ከሊመት የሚባል አለ በአረበኛ። ሐርፍ ማለት ፊደል ነው። ከሊመት ምንድነው? ከሊመት ቃል። ፊደል ካለ ፊደሎቹ ስናቀናብራቸው ቃል ይሆናል። ለምሳሌ ይሄ ፊደል ማነው ስትባል ካፍ፣ ይሄ ፊደል ማነው ስትባል ታ፣ ይሄ ማነው ስትባል ባ። ይሄ ማለት ፊደል ነው። እነዚህ ሶስት ፊደሎች ግን አገጣጥመን ፈታ ካረግንባቸው በኋላ ከተበ ብለን ማንበብ እንጀምራለን። ከተበ የሚባለው ቃል አሁን እዚህ ውስጥ ነው ያለው። እንደዚህ ብለን ከተበ ብለን ስንጽፍ ይሄ ነገር ቃል ነው። ይቺ አንዷ ግን እዛ ውስጥ ነው ያለችው፣ ካፍ ናት። ይሄ ብቻውን ታ ነው፣ ይሄ ብቻውን ባ ነው። ስናገጣጥማቸው ከተበ የሚል መጣ። ይሄ ነገር ኢን አረቢክ ከሊመት ይባላል። ሁለተኛው ቋንቋ መዋቅር እሱ ነው። ሐርፍሳ እነዚህ 28ቱ ማለት አሊፍ ባታ ሳ ጅም እስከ ያ ድረስ ያሉት 28ቱ ፊደል ናቸው። እዛ ውስጥ ምንም ቃል የለም። 28ቱ ፊደል ብናጠና፣ ፈትሃ ብናደርገው፣ ከስራ ብናደርገው፣ ሸዳ ብናደርገው፣ ብናጠብቀው፣ ብናላላው፣ ብንስበው፣ ምን ብንለው ምንም ቃል የለም። እነዛን ተጠቅመን ግን እንደዚህ ስንጽፍ ቃል ተመሰረተ። ከቃል በኋላ አሁን ለምሳሌ እናንተ ጋር ባለፈው ባደረግነው እንደዚሁ አይነት ፕሮግራም ነበራል። ያኔ አሁን 1000 ቃላት ጽፈናል። እነዛ 1000 ቃላቶችን ተጠቅመን ምን ይመሰረታል? ጁምላ። ሹክራን። ጁምላ ደግሞ ጁምላ ምንድን ነው? ጅምላ ታውቃላችሁ? በአማርኛ ጅምላ፣ ንግድ ላይ ጅምላ ታውቃላችሁ? ምን ማለት ነው? በአንድ ላይ የተሰበሰበ አይደል? አረበኛ ነው። ራሱ ጅምላ የሚባለው ቃል አረበኛ ነው። ብዙ የንግድና የካፌ ምናምን ቃላቶች አረበኛ ናቸው ኢትዮጵያ ውስጥ። ለምን? አረቦች ነበሩ ንግድንና እንትኑ ሲሰሩ የነበረ ማለት ነው። እና ስለዚህ ጅምላ የሚባለው ነገር አረበኛ ነው። ይሄ ነው ቃሉ፣ ይሄ ነው። ግን ያው ሲወራረስ ቋንቋ ጁምላ ሲሉ ነበር እነሱ ሲኖሩት፣ እኛ ደግሞ ትንሽ ቀይር አድርገናል ጅምላ ብለናት ማለት ነው። ስለዚህ አሁን ጁምላ ማለት በአንድ ላይ የተሰበሰበ ማለት ነው። እና ቃላቶች በአንድ ላይ ሲሰበሰቡ ጁምላ ይሆናሉ። አሁን ከተበ የነበረውን ከተበ አንድ ቃል ነበረች። ከዛ ዘይድ የሚባል ደግሞ አንድ ቃል አለ። ይሄ የሰው ስም ነው። ሁለቱን ቃላቶች አንድ ላይ ሰበሰብናቸውና ከተበ ዘይዱን ማለት ጀመር። ከተበ ዘይዱን ስንል ይሄ ነገር የቃላቶች ስብስብ ነው። ትርጉም የሚሰጥ የቃላቶች ስብስብ ጁምላ ይባላል። ስለዚህ የቋንቋ መዋቅሩ 3 ነው ማለት ከፊደል ይጀምራል። መጀመሪያ ፊደል በደንብ ማወቅ አለበት አንድ ሰው ቋንቋ ለመልመድ። ከዛ ቀጥሎ ቃላት ነው። ቃላት ላይ ብዙ አይነት ሲስተም አለ። ግን ብዙ ዑለማዎች የተስማሙበት ቢያንስ አንድ ሰው 1000 ቃል መልመድ አለበት ብለዋል። 1000 ቃል ለምሳሌ አሁን አንተ ፈረንሳይኛ ታውቅ ማለት ፈረንሳይኛ የማታውቅ ከሆነ እንደው ፈረንሳይኛ በመሰረታዊነት መግባባት ከፈለክ ከፈረንሳዮቹ ጋር 1000 የነሱን ቃል ማወቅ አለበት። እንደምን ብለህ አጥንተህ ምን ብለህም ትርጉሙን ምናምን ብለህ 1000 ቃላቶችን ካወቅ እንደው ሙሉ ዜናውን ምንም አትሰማም እንጂ በመሰረታዊ ነገር ከነሱ ጋር መግባባት ትችላለህ። እንግዳ ሆነህ ብትሄድ ለምሳሌ በቃ ስምህ ማን ነው? ከየት ነው የመጣኸው? ምን ፈልገህ ነው? ወዴት ነው የምትሄደው? ምናምን ብለህ መጠያየቅ ምናምን ማውራት ትችላለህ ማለት ነው። ስለዚህ ለዚህ 1000 ቃላት ያስፈልጋል ነው። አሁን አረቢክም ላይ እንደሱ ነው። 1000 ቃላት ያስፈልጋል። ከዛ በኋላ እነዛን 1000 ቃላቶች ግን ምን ከምን እናርጋቸው፣ የቱ ከፊት ይሁን የቱ ከኋላ ይሁን፣ እንዴት አድርገን ነው የምናቀነባብረው ምናምን ሲባል ይሄኛው ነገር ይመጣል ጁምላ። በዚህ ሲስተም ውስጥ አሁን በቃ የቋንቋ መዋቅሩ 3 ነው እንዳትረሱ። አሁን ይሄ የቋንቋ መዋቅር ከተባልና ይሄ እንዳታቀላቅሉ። ይሄ የቋንቋ አቅም ነው። በአረበኛ መሀራት ይባላል። መሀራት ለውሃ 4 ነው። እዚህ ጋር 4 ነው። የቋንቋ መዋቅሩ ግን 3 ነው። መዋቅር ማለት አሁን እንዴት ነው ቋንቋ የሚመሰረተው? አረበኛ አሁን 30 ጁዝ ቁርአን 600 ገጽ ነው። ይሄ 600 ገጽ በውስጡ ያለውን ነገር ብታየው 28 ፊደሎች ናቸው። ሌላ ምንም የለም። ከ28ቱ ፊደል ሌላ የለም። ግን 28ቱ ፊደሎች ቦታቸውን እየቀያየሩ አነባቢያቸውን እየቀያየሩ ተቀምጠዋል። ከዛ 28ቱ ፊደሎች ደግሞ ቃላት ሆነዋል። እነዛ ቃላቶች እንግዲህ ያው በሺ የሚቆጠር ቃል ነው ያለው እዛ ውስጥ። ቃላቶቹ በሲስተም ተዋቅረው አረፍተ ነገር ሆኖ፣ ስለዚህ ከሐረፍ ወደ ከሊመት፣ ከከሊመት ወደ ጁምላ እንመጣለን። ከጁምላ በላይ ያው ምንም የለም። መጨረሻው አረፍተ ነገር መመስረት ነው የቋንቋ ዓላማ ማለት ነው። ከዛ በኋላ ከሊመትን እንደዚህ ያደረግንና አሁን እኛ ትኩረታችን እዛ ላይ ስላልሆነ ስለ ሐርፍ ስንማር እዚህ ላይ ከርመናል። ይሄንን ምንም ሳናነሳ እዚህ ጋር ብቻ ብዙ ወሬ አለ። አሁን እሷ አይመለከተንም፣ እዚህ መጥተናል። ከሊመት ላይ ስለሆነ ያለን አሁን ቃላቶች ለስንት ይከፈላሉ? ትናንትና አወራን። የአረበኛ ለምሳሌ ቁርአን 30 ጁዝ ቁርአን አለ አይደል? 600 ገጽ ሙሉ እያንዳንዷን በተነ ስታይ ይቺ ከሊመት ናት፣ ይሄ ከሊመት ነው፣ ይሄ ከሊመት ነው፣ ይሄ ከሊመት ነው። ግን ከሊመቶች በአረበኛ 3 አይነት ናቸው። ማን? አሁን ይቺ የትም ቦታ ብትሄዱ አይለቃችሁ። ይሄ ጥያቄ ዩኒቨርሲቲ ብትገባ አረብ ሀገር ብትሄድ ምንም ብትሄድ ከሊመት ለስንት ይከፈላል የሚባለው ነገር መነሻ ነው። ትልልቅ ኪታቦችን ብትቀራ ትንንሽ ኪታብ ብትቀራም ከሊመትን መክፈል መጀመሪያ መነሻ ነው። ከዛ በኋላ ነው ዝርዝር ነገር ይመጣው። እና ከሊመት ለ3 ይከፈላል። ማን? እስም፣ ፊዕልና ሐርፍ። ይህን ሸምዱ።
ኢስም ወሳኝ ነገር ይሄ ፊዕል እና ሐርፉል ማዕና የሚባል አለ። ያው ትንሽ ሐርፍ እዚህም ጋር ሐርፍ ስንል ነበር ይዛችኋል። ሐርፍ አይደል ደግሞ እዚህ ሌላ ሐርፍ እያለ ነው። ያኛው ሐርፍ 28ቱን ነው የሚመለከተው። እዚህ ጋር ሐርፍ የምትባለው ግን ሌላ ሐርፍ ነች። እነዛን አይደለም ቃል ሁኖ ሐርፍ የሚባል አለ አረበኛ። ባይሆን ሐርፉል ማዕና ይሉታል። 78 ሐርፎች አሉ። ይችንም ቁጥር ያዟት 78 ናቸው። ቀላል ነው። በሚሊዮን የሚቆጠር ቃል ስላለ አረበኛ ከዛ ውስጥ 78 ብቻ ናቸው ሐርፍ ሆነው ትርጉም ያላቸው እነሱ አሉ። አብዛኛው የአረበኛ ቃል ግን ስም ይበዛበታል። አረበኛ አረፍተ ነገሩ አሁን ቁርአን ይሄ ለምሳሌ የምታዩት ይሄ ስም ነው፣ ይሄም ስም ነው፣ ይሄም ስም ነው፣ ይችም ራሷ ስም ናት። ስለዚህ በስመላው በሙሉ ስም ነው። ባብቻ ብትባል እዛ በኩል ሐርፍ አለች። ፊዕል ጭራሽ የለም እና በባህሪው አረበኛ በስሞች ብቻ አረፍተ ነገር መስራት ስለሚችል በቃ ስሞች ይበዛሉ በብዛት። ከዛ ቀጥሎ ፊዕሎች ይከተላሉ። ሐርፎች ያው በጣም ጥቂት እየተደጋገሙ እየመጡ ነው እንጂ 78 ሐርፍ ነው በአረበኛ ያለው። እነዚህ ሐርፎች እነዛ አይደሉም። የአሊፍ በተሰጅም ማለታችን አይደለም። እዚህ ሐርፍ ለምሳሌ ذهب الولد إلى المسجد ምን ማለት ነው? ይችን አረፍተ ነገር ذهب الولد إلى المسجد ልጅ ወደ ትምህርት ቤት ሄደ ማለት ነው። ذهب الولد إلى ወደ መስጂድ ሄደ። ذهب الولد إلى المسجد ልጁ ወደ መስጂድ ሄደ። እዚህ አረፍተ ነገር ላይ ይቺ ከሊመት ናት፣ ይሄም ከሊመት ነው፣ ይቺ ከሊመት ናት፣ ይሄ ከሊመት ነው ማለት ነው። በቃ እንደዚህ ቃል ማለት ይሄ ነው። 4 ቃል አለ ነው። ግን ቃላቶች ሲበተኑ 3 አይነት ብቻ ነው ያለው። ከ3 አይወጣም። ከዛ በኋላ ይቺ ምንድናት፣ ይሄ ምንድነው፣ ይሄ ምንድነው፣ ይሄ ምንድነው እያልን መማር የትምህርቱ አካል ነው። በዚህ መልኩ ነው ትምህርቱ የሚንደረደረው። ከዛ ذهب እስም ይመስላችኋል? ፊዕል ይመስላችኋል? ሐርፍ ይመስላችኋል? ذهب ፊዕል ነው፣ ስራ ነው። ፊዕል ማለት ስራ ማለት ነው። ذهب ሄደ አይደለ? ፊዕል ነው። አልወለድ ልጁ ማለት ስም ነው። አል ካለበት ስም ነው። ይችን ያዟት። አል ያለበት ሁሉ ስም ነው። ኢላ አሁን ይች ናት። ኢላ የምትባሏ ነገር ወደ ማለት ነው። ይች ነገር ኢስምም አይደለች ፊዕልም አይደለች። ምን ትባላለች? ሐርፍ የሚባለው እንደዚህ አይነቱ ነው። አሁን ኢላ የሚባለው ነገር በአረበኛ ሐርፍ ነው የሚባለው። ግን ሐርፍ ስንል አሊፍ ባትሳጅም አይደለም። ይሄ ከሊመቱ ነው። ግን ሐርፍ ይባላል። ከስምና ከግስ ውጭ የሆነው ነገር ሐርፍ ይባላል። አልመስጂድ እስም ነው ፊዕል ነው ሐርፍ መስላችሁ? ስም ነው። መስጂድ ማለት በቃ የዚህ ቦታ መጠሪያ ማለት ነው። ወለድ ማለት በቃ የሱ መጠሪያ ማለት ነው። ذهب ማለት ግን ስራ ነው። ስራዎች በአረበኛ ፊዕል ይባላል። ፊዕል ይባላል። ወለድ የሚለው እስም ነው የሚባለው። አልመስጂድ የሚባለው እስም ነው የሚባለው። አሁን እንኳን እዚህ አንድ አረፍተ ነገር ሰርተን ምኑ በዛ? ስሙ ነው የሚበዛው። በቃ በአረበኛ ስሞች በጣም የመብዛት እድላቸው ሰፊ ነው፣ ብዙ ነው። ስም ይበዛል። አንድ ፊዕል ነው እዚህ ያጋጠመችን ይቻት። ሐርፍም አንድ ናት። እስም ግን 2 ነው። እዚህ ጋር ስትመጣ ይሄም ስም ነው፣ ይሄም ስም ነው፣ ይሄም ስም ነው፣ ይሄም ስም ነው። አራቱም ስም ነው። አንድ ሐርፍ ብቻ በዛ በኩል አለች። አላየህ እንዲህ እያለ ይቀጥላል። እና ከሊመት ዋናው ርዕሳችን አሁን ከሊመት ከላይ ሳንረሳ ቃል ሲባል 3 አይነት ነው። እስም ፊዕልና ሐርፍ። ይሄን በጣም ሐፍዙት። እስም ፊዕልና ሐርፍ። ይሄን ሳንሸመድድ ሌላ ነገር መቀጠል አንችልም። ይሄን ከያዝን በኋላ ነው በሱ ላይ ነው ሌሎች ነገሮች የምንከበው። ስለዚህ ከሊመት 3 አይነት ነው። መጀመሪያ የቋንቋ መዋቅሩ 3 ነው። እሱን ያዙት። የቋንቋ መዋቅር 3 ነው ስንባል ሐርፍ አለ። ከሐርፍ ወደ ከሊመት ይመጣል። ከከሊመት ወደ ጁምላ ነው የሚመጣው። እነዚህ መሸምደድ አለባቸው። ከዛ በኋላ ስለ ሐርፍ ወሬ ትተናል። ይሄ ስለ ፊደል እያወራን አይደለም። ያው በቦታው እንደ ጀማሪ ስናወራ አንድ ክፍል ያለ ኬጂ ምናምን እያላችሁ ስለዚህ ስናወራ ከርመናል። ያው ራሱን ችሎ ሰብጀክት አለ። አሁን ግን እንደ 4ኛ ክፍል ተማሪ ነው የምናወራው። እንደ 4ኛ ክፍል ተማሪ ስናወራ ከሊመት ማለት ቃል ማለት ምን ማለት ነው ብለን ጀምረን ቃል ሲባል 3 አይነት ነው እያል እስም ፊዕልና ሐርፍ እያልን እናወራለን ማለት ነው። ከዛ ያው ذهب الولد إلى المسجد አለ። ذهب ፊዕል ትባላለች። አልወለዱ እስም ይባላል። ኢላ ሐርፍ ትባላለች። አልመስጂዱ የሚባለው መልሶ እስም ይባላል። ይህ እያልን መበተን ማለት ነው። ከዛ በኋላ ትናንትና እንግዲህ ይህን ኪታብ እንጀምር ነው ብለን ጀመር። እዚህ ጋር ነው እንግዲህ ከሊመት ላይ ሆነን እስም ፊዕል ሐርፍ ከተባለ በኋላ ሶርፍ የሚባለው ትምህርት ከነዚህ ከ3 የቃላት አይነቶች 2ቱን ያጠናል። አንዷ አትጠናም፣ በሶርፍ ውስጥ አትጠናም። ማንና ማን ያጠናል ያለው? አይዋ እስምና ፊዕልን ያጠናል። ሶርፍ የሚባለው አሁን የምንቀራው ኪታብ ስሞች በደንብ ይጠኑበታል፣ ፊዕሎችም ይጠኑበታል። እነዚህ ሐርፎች አይጠኑም። ለምሳሌ አሁን ያልነው ቃል እናምጣው። ከተበ ነበረ። ከዛ ምንድን ያላችሁ ወደ ሙዳሪዕ ስንቀይረው የክቱቡ ነበረ። አምር ሲሆን ምንድን ነበር? ኦክቱብ ነበረ፣ ጻፍ ማለት ነው። መስደር የሚባል አለ፣ ኪታበተን ያላችሁት ማለት ነው። ኪታበተን። ኢስመል ፋዒል የሚባል አለ፣ ካቲብ። ኢስመል መፍዑል የሚባል አለ፣ መክቱብ።
አሁን እነዚህን ቃላቶች ወስደን ስናይ ከተበ የሚለው እስም ነው ፊዕል ነው ሐርፍ ትባላላችሁ። ጥያቄ ከተበ እስም ነው ፊዕል ነው ሐርፍ ባል ጥያቄ ይመጣል። ሶርፍ ሲቀራ ይሆኑ በቃ ከተበ ምን ይመስላችኋል? እስም ፊዕል ሐርፍ ፊዕል ነው። ከተበ ጻፈ ማለት ስራ ነው፣ ፊዕል ይባላል። የክቱቡ የሚለው ይጽፋል ማለት ነው። እስም ፊዕል ሐርፍ እሱ ፊዕል ነው። ያው የክቱቡ ማለትም ፊዕል ነው መልሶ ወክቱብ ጻፍ እየተባለ ነው። እሱም አሁን እስም ነው ፊዕል ሐርፍ ከተባልክ ፊዕል ነው። ስለዚህ እነሱ ሶስቱ ፊዕል ናቸው። አሁን ሶርፍ እየተማርን ከተበ የክቱቡ እክቱብ ምናምን ስንል ይሄ እስም ነው፣ አፍወን ይሄ ፊዕል ነው፣ ይሄ ፊዕል ነው፣ ይሄ ፊዕል ነው። ግን ኪታበተን የምትባል መጣች። ኪታበተን የምትለዋ ቃል መጨረሻ ላይ ታመርቡጥ አለባት። ይቺ ክቧታ አረበኛ ላይ ክቧታ ያለችበት ቃል ሁሉ ስም ነው። ሹክረን አል ያለበት ቃል ሁሉ ስም ነው። ይሄ በቃ ያዙት ቃይዳ። አል ያለበት ቃል ሁሉ ማለት ይሄ ለምሳሌ አላለው ማዕናውን ብታቀውም ባታቀውም ስም ነው። ግን ይሄ ቃል አላለው ማዕናውን ቶ ልታቀውም ላታቀውም ትችላለህ። ግን ቢያንስ ስም ነው የሚለውን እናስባለን ማለት ነው። ይሄ ቃል አላለው ስም ነው። ታክብ ከሆነችና መጨረሻ ላይ የምትገኘው ደግሞ ሁልጊዜ መጨረሻ ላይ እሷን ካገኘን ያ ቃል ስም ነው። ለምሳሌ እዚህ ጋር አሉቃ ስንል ታለ። ስለዚህ ይሄ ቃል ስም ነው። ማዕናው ገና ላናቆም ይችላል፣ ግን ስምነቱን እናውቃለን። አለ አለ እዚህ ጋር ስም ነው። እና እዚህ ጋር ኪታበተን የምትባለው ቃል አሁን እስም ናት ወይስ ፊዕል ናት ወይስ ሐርፍ ናት? ኪታበተን እስም ነው። ኪታበተን የሚለው ቃል እስም ነው። እንዲታወቅ ስትባል በቃ ታመርቡጥ አለበት። ታመርቡጧ ማለት ይሄኛው ታመፍቱሃ ነው የምትባለው፣ ይቺ ታመርቡጧ ነው የምትባለው። ታመፍቱሃ ማለት ይሄ ክፍት የሆነው ታ ማለት ነው። ታመርቡጧ ማለት ይቺ ተቋጠረችው ማለት ነው። ስለዚህ ክፍት ይቺ እንደውም ጭራሽ የፊዕል ምልክት ናት ይቺ። ይሄኛው ግን የስሞች ምልክት ነው። ስለዚህ ይሄ ስም ነው። ካቲቡን የሚል ቃል አለ እዚህ። ካቲቡን ማለት መጨረሻ ላይ ተንዊን አለበት። ደግሞ ይሄ ተንዊን የምን ምልክት ነው ሲባል መልሶ የስም እሱንም ያዙት። ተንዊን የሚባል ነገር አረበኛ ከስረተይን የሚሆን ፈትሐተይን የሚሆን በመታይን ተንዊን የሚባል ነገር የስም ምልክት ነው። ስለዚህ ካቲቡን የሚለው ቃል ይሄ ቃል ስም ነው፣ ግን የመጣው ከከተበ ነው። ካቲብ ማለት ግን ጸሐፊ ማለት ነው። ጸሐፊ ማለት የሰውየው ስም ነው እንጂ ስራ አይደለም። ሰውየው ካቲብ ነው ከተባለ ስሙ ሆነ። ስለዚህ ስም ነው። መክቱብ ማለት ደግሞ አሁን ይሄ መክቱብ ነው የሚባለው የተጻፈ ነገር ማለት ነው። ስለዚህ ያው ኪታብ በለው። ስለዚህ መክቱቡን የሚለው ቃል መጨረሻ ላይ ተንዊን አለው። አሁን እየተማርን ያለነው ሶርፍ ነው። የጻፍናቸው ቃላቶች ግን ከተበ፣ የክቱቡ፣ እክቱብ፣ ኪታበተን፣ ካቲቡን፣ መክቱቡን እያልን ነው። አሁን 3 ስም ጽፈናል፣ 3 ፊዕል ጽፈናል። ስለዚህ ሶርፍ ፊዕሎችን ያጠናል፣ ስሞችን ያጠናል። ሐርፍ ግን ሊመጣ አይችልም። ከከተበ የሚወለድ ምንም ሐርፍ ነገር የለም። ስለዚህ ይቺ ሐርፍ የለም ማለት ነው። እና ሶርፍ እስምንና ፊዕልን ያጠናል፣ ሐርፎችን አይመለከትም ነው። ይህን ያህል ካል መሐመድ መኪና ከዛ ይችን እናቋርጥና ወደ ሌላ ርዕስ። እዚህ ድረስ እናንተን ያወራነው ዛሬ ነው። በነገራችን ላይ